الله من داهن ያለ ማቋረጥ ያ ኸይር ነገር ባለ ቁጥር ይመነዳል ሃሩን الرشيد ዙበይዳ ትባላለች ሚስታቸው ቧንቧ ያዘረጋቸው ቧንቧ ጉድጓድ ውሃ ለሁጃጆች ከኢራቅ ተነስቶ እስከ ስዑዲ የሚደርስ ጉድጓድ ውሃ ለ400 ዓመታት ቀጥሏል ታውቃላችሁ ለ400 ዓመታት ሁጃጆች በየመንገዱ ውሃ እየጠጡ እንደሄዱ ያደረገች ታላቅ ሴት ነች አሽኩር ለሰላህ الدين الأيوبي አላህ እኮ ምንዳቸው እንደማይጥልባቸው ስለሚያውቁ ሰላህ الدين الأيوبي በግዛታቸው በር ላይ አንዱ በር አንቡብ ፓይፕ አለው ፓይፑ ሁለት ፓይፖች ናቸው አንዱ የወተት ፓይፕ ነው ወቅፍ ማለት ነው ሌላኛው ደግሞ ውሃ የጣፈጠ በማር የጣፈጠ ውሃ እንደ ብርዝ ነገር ሁለት ቧንቧዎች አሉ እነኚህ ቧንቧዎች ለአጥቢ እናቶች በሳምንት 2 ቀን ቀድተው የሚሄዱበት ቀድተው ወተት ቀድተው አልእስላም የእስላም ጉድለቱ እስላም የነበረበትን ግሎሪ ስናይኮ አሁን ምን ሆነን ነው እኮ ያስብላል አይደል አሽኩርን ስለሚያስቡ እኮ ነው አላህ እንደሚመነዳቸው አላህ እንደሚወድላቸው ያውቃሉ አንድም ሰሃባ ይላሉ አንድም ሰሃባ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ውስጥ መቅዲራ ኖሮት እንደው እችላለሁ ማድረግ እችላለሁ ብሎ የሚያስብ ወይም ያለው ሰው ሆኖ ወቅፍ ያላደረገ የለም ነው የሚሉት በቃ ተሳብቃቸው ያ ነው ሼክ الراجحي ከ10 ዓመታት በኋላ አንድ መምህራቸውን ፍለጋ ሄደዋል ኤሌመንተሪ ተማሪ ያሉ አንድ ሪያል የሰጣቸው መምህር ነበር ያን ፍለጋ ፈልገውም አግኝተውታል ትልቅ ሰው ሆኖ አገኙት ክስተቱ ምን ነበር ጉብኝት ይወጡ ነበር ህፃናት አዋጣው ማለት ነው አንድ ሪያል ማዋጣት አልቻሉም ነበር በጣም የደሃ ቤተሰብ ነበሩ ሼክ الراجحي ቅስማቸው ሲሰበር አይቶ አንድ ሪያል ሰጥቶ እንዲሳተፉ አደረጋቸው ያችን ሁለት አረሱ ይዘውት ሄዱ አንድ ትልቅ ቪላ ቤት ሞደርን ወይም አዲስ ሞዴል መኪና የቆመበት ቤት ይዘውት ሄዱና ታስታውሰኛለህ ወይ አላስታውሰውትም አንድ ሪያል እኮ ሰጠኸኛል ይህ ቤትና ይህ መኪና አንተ ነው በህይወት እስካለህ ድረስ ደግሞ ቋሚ ደሞዝ አደርግልሃለሁ ይህንን የማደርግልህ ያችን አንድ ብር አይጣጣም ማለት አይመጣጠንም ያቺ አንድ ብር እኔ በዛን ሰዓት የፈለኳትን ያህል አሁን ይህ ገንዘብ ለኔ ዋጋ የለውም በጣም ብዙ ብር ነው ያለ ብዙ መልታይ ቢሊየነር ናቸው ያ ኢኽዋን ሼክ الراجحي አንድ ሪያል የሰጣቸውን ሰው አረሱ አላህ ይረሳል እንደ የኛን መልካም ስራ አይ ሰው እንኳን ረሳም እኮ አይደል ሰው አስታውሶ በአንድ ሪያል ያን ያክል መልካም ነገር ያደርጋል አይደል ሰው በጣም የሚገርማችሁ ነገር አሽኩር የሚለው የአላህ ስም የተነሳው የጀነት ሰዎችን ሲያወሳ ነው አላህ አሽኩርን ያነሳው وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور የጀነት ሰዎች ይህን ይላሉ ምስጋና ለአላህ የተገባ ነው الذي أذهب عنا الحزن حزنን ከኛ ሙሉ ለሙሉ ያስወገደ የሆነ ጌታ የጀነት ሰዎች ነው ይሄንን የሚሉት ሐዘን ማለት ባለፈህ ነገር ያለፈህን ነገር አስታውሰህ መተከዝ ማለት ነው ሀም ማለት አሁን ባለህበት ሁኔታ መጨነቅ ነው አሁን ያለ ሁኔታ ያሳስበ خوف ማለት የሚመጣው ነገር ነው የሚያሳስበ لا خوف عليهم ولا هم يحزنون አሁን ጭንቀት የለባቸው ያለፈ የተውት ነገር አሳዝናቸው የሚመጣው ነገር አያስፈራቸው የጀነት ሰዎች الحمد لله الذي أذهب عنا الحزن إن ربنا لغفور شكور وجلهم مرو
ከዛ ደግሞ አመስግኖ በጣም የሚገርመው ነገር እሱ ወፍቆህ ማለት ነው። እሱ ሁኔታዎችን አመቻችቶልህ እሱ ሂዳያውን ሰጥቶህ እንደገና ያመሰግንሃል። እሱ በምን እንዳያጥለቀልቀሃል። ጀነት አበዲ ነው አይደል? ዘላለማዊ ነው። እሺ አንድ ሰው እዚህ ምድር ላይ ቢኖር ምን ያክል ጊዜ ይኖራል? አዕማሩ ኡመቲ ማ በይነ 60 و70 አይደል? ከ60 እስከ 70 ነው አይደል? ከ60 እስከ 70 ውስጥ ምን ያክሉን በዒባዳ ያሳልፋል? 15ቱ የልጅነት ጊዜ ነው ተነስቷል። ከዛ በኋላ በቀን ምን ያክል? አንድ ሰዓት፣ አንድ 24ኛ ሰዓት ለዒባዳ የምንሰጠው ለሰላት ለምናምን የምንለው ኦፍ ኮርስ የዒባዳን እይታ በደንብ ሽሙል አድርገን